እዛው እናቴ እንደተባለው ጫት ነግዳ ነው ያስተማረች። እናቴ ጫት ነግዳ እኔን አስተማረችኝ፣ ልጅ አበቃችኝ። ግን እሷ ስትነግድ እኔ ያለካውም ነበር ጫቱ። ገባ ያስቡ እንዲህ ነው እዚህ ያደግ ነው። ቀጣይ ለሚመጡ በሞዴሊንግ ህይወት ውስጥ ዓለም ውስጥ ለማለፍ ይህን ክብር ለመድፋት ቀላል አይደለም። በጣም የገዘፈ ትልቅ ነው። በታሪክ አጋጣሚ ብዙ ሰዎች ሊወዳደሩ ይችላሉ። በውድድሩ ላይ ግን አንድ እንስት ናት ልትደፋ የምትችለው እና ሁለተኛ የወጣችው እንስት እንኳን ትደፋ አትችልም። ምን ትመክሪያለሽ? ምን እላለሁ መሰለህ፣ ሴት ስትሆን የማይቻል ነገር የለም። እስከወሰንክ ድረስ ብዙ ነገር ማድረግ ትችላለህ እና እኔም ከዛ እዚህ ድረስ ያደረሰኝ ውስጤ ያለው ቆረጥነት ነው። ሴት ስትሆን ኮሚትመንት ቆረጥነት። ይህን ነገር ብዙ ቆንጆ ኦሮሞ ብዙ ቆንጆ አለው፣ በጣም ወደር የሌለው ግን ወደ ሚዲያ የወጣው ትንሽ ሰው ነው። ውድድሩ ላይ ራሱ ካሉ ይገባቸዋል ብትላቸው ብዙ ልጆች ተደብቀው የቀሩ ልጆች አሉ እና ለነዛ ነው ሞራል መሆን የምፈልገው። እኔ በጣም እዚህ ነገር ላይ መስራት የምፈልገው በጣም ኦሮሞ ምን ያህል ቆንጆ እንዳለው፣ ምን ያህል ጎበዝ ልጆች እንዳሉት በእኛ እድሜ ገጠር ላይ ወይም ደግሞ በሆነ መንገድ ተሰናክለው የቀሩ ብዙ ሴቶች ኢነርጂ መሆን የምፈልገው ለእነሱ እና አለዋ ለየትኛውም ሴት ለየትኛውም ኦሮሞን ወክላ ወይ ደግሞ ኢትዮጵያን ወክላ ወደፊት ለመምጣት ለምትፈልግ ህፃን ልጆች ሞራል ላይ የማይቻል ነገር የለም። ታዳጊዎች የማይቻል ነገር የለም እና ያለው አማክሩኝ ነው የምላቸው። በርቱ ተብላችኋል። ሚስ ኢሬቻ ናት፣ ቤዛ ናት። ከቤዛ ጋር ነው ቆይታ እያደረግን ያለ ነው። ያው እድሜ ሄዷል እንደምታየው። ፍቅረኛ ለጊዜው የለኝም፣ ጠብቃለሁ። የለም ብቁ የሆነ ሰው ካለ ለሚስ ኢሬቻ ንግስት ናትና ለንግስት የሚገባ ንጉስ የሚመጣ ከሆነ እየጠበቀች ነው። ሲያችሁን ፕሮና ከተላለፈ ጊዜ ጀምሮ ማስገባት ትችላለች። በስራ ቀን ነው ግን የሚቻለው ለማስገባት እና ከዛ በኋላ ግን ጥያቄዎች ተበራከቱ። ቆንጆ ሆነሽ ነው ለመናገር ጥያቄዎች የሚበራከቱ ይመስለኛል። ቀድመሽም አሁን ደግሞ የበለጠ ይመስለኛል። ልክ ነህ። ጥያቄዎች ይኖራሉ። እንኳን እንደዚህ ደርሰተውና ተማሪ እያለን የሀገር ጥያቄ አለ። ግን ከኔ ከመጣሁበት አንጻር የከፈልኩት ዋጋ አንጻር ለቤዛ ይገባታል የሚል ሰው ያልወጣ ስትራግል አድርገህ ራስን የሆነ ቦታ ስታደርስ ለዛ ነገር የሚመጥን ሰው ትፈልጋለህ እና ለቤዛ ይጠናታል የሚለው